الله أكبر الله أكبر يا كدنجل يتسنسون يا الله منفس ነው ይላል የሙስሊሞች ራሱ يا الله منفس ይላል ስለዚህ ኢየሱስ ክርስቶስ ፍጡር ነው ካለ አንድ ሰው ያ الله መንፈሱ ፍጡር ነው ብሎ ካደ ማለት ነው በራሱ ቁርአን ስለዚህ አሁን ደግሞ እንደሰማችሁት ቁርአን ኢየሱስን ያለ መንፈስ ነው ይላል ያላህ መንፈስ ደግሞ ፍጡር ሳይሆን ፈጣሪ ነው ስለዚህ ኢየሱስ ፈጣሪ ነው ማለት ነው የሚል አንድምታ ያለው ሙግት ነው ያነሳው በመጀመሪያ ምዕራፍ 4 አንቀጽ 171 በማንበብ እንጀምራለን እናንተ የመጻፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ በአላህም ላይ እውነትን እንጂ አትናገሩ የመርያም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ ማርያም የጣላት የሁን ቃሉም ከእርሱ የሆነ መንፈስም ብቻ ነው ወሩሁን ሚንሁ አንድ ልንገነዘብ የሚገባው እዚህ ጋር ሚንሁ የሚለው ቃል ፖሰሲቭ ፕሮናውን ወይም በአረብኛው ኢዳፋ ይባላል የአንድን ነገር ባለቤትነትን ለማሳየት እንጠቀምበታለን ቁርአን ላይ ብዙ ምሳሌዎች ማየት ይቻላል ላይክ በይቱላህ መስጂዱላህ ነቀተላህ እያሉ ይቀጥላሉ እነዚህ ነገሮች አላህ ወደ ራሱ ማስጠጋቱ ኢዳፋቱ ተሽሪፍ ይባላል በአረብኛ ክብርንና ማዕረግን ለመስጠት ሚንሁ ከእኔ የሆነ ወይም ከየሆኑ የኔ የሚሉ ቃላቶችን ይጠቀማል ለምሳሌ ምዕራፍ 45 አንቀጽ 13 ላይ ወሰኸረ ለኩም ማ ፊ السماوات وما في الأرض جميعا منه إن في ذلك لآيات لقوم يتفكرون ለእናንተም በሰማያትን ያለውንና በምድር ያለውን ሁሉ ከእርሱ ሲሆን የገራላችሁ ነው በዚህ ለሚያስተነትን ህዝቦች ተአምራት አለበት ይላል እዚህ ጋር ከእርሱ የሚለው አሁንም ሚንሁ የሚለው ቃል ሁሉም በሰማይም በምድርም ያሉት ጸጋዎች ሁሉ አላህ የፈጠራቸው ምንዳ እና ባለቤታቸው ደግሞ እሱ ነው እንጂ እነዚህ ጸጋዎች ከህላዌ ወይም ከማንነቱ ወይም ከዛቱ ተቀንሰው የመጡ ወይም የወጡ ማለት አይደለም ባለቤታቸው አስገኙና ፈጣሪው እሱ ስለሆነ ያኔ ብሎ መጠራቱ ተገቢ ነው ማለት ነው ይህንኑ ተመሳሳይ አገላለጽ ስለ አዳም ፈጣሪ አምላካችን አላህ ሲናገር ሚንሁ ሩሂ ከመንፈሴ ነፋውበት ብሎ ሴም ሎጂክ አፕላይ ሄሮ ያደርጋል ማለት ነው ምዕራፍ 15 አንቀጽ 29 ላይ ከዚያም ቅርጹን አስተካከለው በእርሱ ውስጥም ከመንፈሱ ነፋበት ለእናንተም ጆሮዎችን አይኖችን ልቦችን አደረገላችሁ በጣም ጥቂትም ብቻ ታመሰግናላችሁ ይለናል እንግዲህ በተመሳሳይ ባይብልንም ስንመለከት ዘፍጥረት ምዕራፍ 2 አንቀጽ 7 ላይ እግዚአብሔር አምላክ ከምድር አፈር ወስዶ ሰውን አበጀው በአፍንጫውም የህይወት እስትንፋስን እፍ አለበት ሰውም ሕያው ነፍስ ሆነ ይላል ይህንን ያፈጣጠርን ሂደት ነበር ኢየሱስንም ሲፈጥር አላህ ያደረገው እርሱ ዘንድ ከተፈጠሩት ለሰው ልጆች ሊሰጡ ከተዘጋጁ መንፈሶች አንዱ ኢሳ ነው ለማለት የተጠቀሙት አገላለጽ ነው ስለዚህ ቄሱ ላነሱት መልስ ኢየሱስ ከእርሱ የሆነ መንፈስ ነው አው ልክ አዳም ከእርሱ የሆነ መንፈስ እንደሆነው ሁሉ ስለዚህ ነው ይህ አገላለጽ ኢየሱስን የተለየና ፈጣሪ የሚያደርግ ሳይሆን ይልቁንም ኢየሱስ ከሰው ዘር አንዱ ብቻ መሆኑን ማስረጃዎች ናቸው ለዚህም ነው ቁርአን ላይ ፈጣሪ አምላካችን አዳምና ኢየሱስን በእኔ ፊት አንድ ናቸው ያለን ምዕራፍ 3 አንቀጽ 59 ላይ ኢነ መሰለ ኢሳ ኢንደላሂ ከመሰሊ አደም خلقه من تراب ثم قال له كن فيكون አላህ ዘንድ የኢሳ ምሳሌ እንደ አዳም ቢጤ ነው ከአፈር ፈጠረው ከዚያም ለእርሱ ሁን አለው ወዲያውንም ሆነ ነው የሚለው በጣም የሚገርመው ግን አይሮኒክ የሚያደርገው የዚህን ቄስ ሎጂክ ቁርአን እንዲህ ይላል ብሎ አጣሞም ቢሆን የጠቀሰው አንቀጽ ሙሉውን ቢያነበው የሚያወራው የክርስትናን እምነት የሚተችና የሚያወግዝ አንቀጽ መሆኑ ነው ቅድም እንዳልኳችሁ እናንተ የመጻፍ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ በአላህ ላይ እውነትን እንጂ አትናገሩ የመርያም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ ማርያም የጣላት የሁን ቃሉ ከእርሱ የሆነ መንፈስም ብቻ ነው በአላህና በመልእክተኞች እመኑ አማልክት ሶስት ናቸው አትበሉ ስላሴን አትጥሩ ያለን ነው ተከልከሉ ለእናንተ የተሻለ ይሆናል አላህ አንድ አምላክ ብቻ ነው ለእርሱ ልጅ ያለው ከመሆን የጠራ ነው በሰማያትና በምድር ያለው ሁሉ የእርሱ ነው መመኪያም በአላህ በቃ ይላል ስለዚህ ግልጽ ነው ግን አሁን ይሄን ሁሉ ማስረጃዎች ወደ ጎን እናስቀምጥና እስቲ የዚህን ቄስ አመክንዮ ወይም ሎጂክ እስከ መጨረሻው እንከተለው ጥያቄውም እንደነበር እናስተውስ የአላህ መንፈስ ፍጡር ነው ማለት ነውን በማለት ነበር በስላቅ የተናገረው ስለዚህ ምን ይያለን ነው የአላህ ወይም የእግዚአብሔር መንፈስ ፍጡር አይደለም ፈጣሪ ነው ይያለን ነው ማለት ነው ስለዚህ ለሱ የእግዚአብሔር መንፈስ ፈጣሪ ነው ብሎ ያምናል ማለት ነው እስቲ አሁን መጻፋቸውን እንይ ራእይ ምዕራፍ 3 አንቀጽ 1 ምን እንደሚል ነው መልከት ሰርዴስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል እያለ ይቀጥላል ሰባቱ የእግዚአብሔር መናፍስት የሚለውን አስምሩበት የእግዚአብሔር መንፈስ ፍጡር አይደለም ፈጣሪ ነው ብሎ ስለሚያምን ይህ ቄስ አሁን እንግዲህ ሰባት የእግዚአብሔር መናፍስትን ፈጣሪ ናቸው ብሎ ሊያምን ነው ማለት ነው
አያችሁ እንግዲህ ከ3 ወደ 7 ፈጣሪ ወደ ማምለክ መሸጋገር ሊኖርበት ነው ማለት ነው። እንቀጥላለን።